አይደልሽ? አንተ ግን ብላምጥሽ እኔ እንዴ ይሄን ያህል መጀመሪያ ቤት መግባት ይሄን ያህል ብርቅ ነው? ይሄን ያህል ብርቅ ነው? አይ ምን ፍላጎት ይኖርሻልና ዛሬ እኔን ይህንን ነገር ልታሳይ ቻልሽበት የሆነ ምክንያቶችሽ እስኪ ንገሪኝ። ሀሳብ ብትቀይር ብትይ ምን አይነት ሀሳብ ነው? ማለት እኔ አሁን በየጊዜው በየቀኑ አንተ ሩም እየከፈልክ እንዴ? እኔ እኮ ወጣሁ እኮ ከሩም አልነገርኩሽም? የት ሄድክ? ሌላ ቤት ተከራይቻለሁ እኮ። ማርያም በል እውነት እና አላወራንማ። አልነገርኩሽም እንጂ ሌላ ቤት በቅርቡ ይሆናል እኮ አይደል? እኮ በቅርብ ነው። ኦኬ አንተ ግን ቤትን አታሳየኝማ። እኔ ቤትማ ገና ዕቃ ስላልተሟላበት አሁን አይሟላቱ። እኔ እናቴ ባቅኔ ምኖር እኮ አሁን ክራይ ቤት ይብቃ ብዬ እኔ ከክራይ ቤት ወጥቻለሁ አይደል እኮ። እኔም ደግሞ እግዚአብሔር የፈቀደ ጊዜ ክራይ ቤት ይብቃ ብዬ እንደዚህ አይነት ቤት እገዛለሁ። ምነው አለኝ እኮ ሪል ስቴቶች ምናምን አለኝ፣ ግን ገንዘብ ክፍያ ጨረሻ እንትን አላልኩም እና አላለቀለትም መኖሪያውን ቤት። እኔም ወደ ራሴ መግባት አይቀርም። ምነው አይ አንተ ብዙም ቤት ላይ እኮ እንትን አትልም። ደስተኛ የሆነ ቀን አስጎበኝሻለሁ። ሙሉ ቀለም ማለና እንዳንቺ እንደዚህ የተሞላ ነገር ታደርግ አስጎበኝሻለሁ። እሺ እኔ የገዛሁልህ ቤት በቃ ዞረህ የማታየው እንዴ? መቼ አለቀ? እሱም እኮ አላለቀም አይደል እኮ። እሱን ጨርሰህ ወይ እሱ ላይ ግባበት። እሺ አሁን እሱን ተውና ዛሬ ማለት ነው ደስተኛ ሆንክ? በጣም ጌታን ከምልሽ በላይ ደስ ብሎኛል። ከምልሽ በላይ እውነት ጌታ። እኔ እንደዚህ አይነት ኑሮ በስማ። ስለዚህ ከዚህ በኋላ ቁርስ መሰራት ውጭ አይበላም። አዎ ቁርስ መሰራት ካልሰለቸኝ እንዳይሰለቸኝ ጋር አላሰለችም። እርግጠኛ ነኝ።